ወንዶች እኮ ጓደኛ ሊስቲያቸው ምናምን ደስ አይላቸውም። ግድ ማዋሸት አለብን። እኔ አሁን ባል የለኝም፣ ሲንግል ነኝ እኔ። አሁን ለምሳሌ እኔ እንትና ባልሽ ነው ይሉኛል፣ እንትና ባልሽ ነው ይሉኛል። እኔ ምንም ያየሁት ባል የለም። እንግዲህ አጠገቢ እኮ አየሬን ያዙብኝ እኮ። የኔ ጣፋጭ በዳይመንድ ሳሚ የትኛው ነው ባልሽ? የለም ሄዷል። አይቶኝ ሄደ እኮ የት እንዳለው አየኝና ሄደ። አንቺ ደግሞ ያ ብሎክ አውጥቼው አወራሁት አላልኩሽም? ደውዬለታለሁ አላልኩም? አወቅኩት። ቆይ ካወቅኩት ድምፅህን አሰማኝና እናውራ። ስስጥኝ ይሄ አንተ ሲጀመር ሴት ነህ። ጴንጥር ወይስ ጀላይ ጠየቅሻቸው? ዝም ብለህ ትስመኛለህ። አንተ እኮ እኔ ግራ አጋባኝ። እንደኔ ኦኬ። እኔ ኬቢ ነው ስሜ፣ ግን አምስ ነኝ። እኔም አምስ ነኝ። በቃ አንዴ ባሌን አውርቼ እመጣለሁ፣ ጠብቁኝ። ኦኬ። አምስ ጠማኝ፣ ሴቶች አዳርጉኝ እያለ ነው። በኢየሱስ ስም ውዷ እመጣለሁ። እሺ አይ ልብ እያመመኝ ነው ራቢያ፣ የምር ልብ እያመመኝ ነው። ሚስትህ እንዴት ነች? ሚስቴ ደህና ናት። ያልዘጋኸው ጃማ ባለ ትዳር አይደለ? አዘጋውም እንዴ? ሰሚሽን ልቀይር። እነዚህ እኮ የወረዱ ናቸው። አንቺ እነዚህ አይገባቸውም ታውቂያለሽ። ቁልፋፎች ናቸው። እዛ እርስ ለራሳቸው እየተፈነገ ደደብ ናቸው እነዚህ። ለማስረዳት ሽንጥህን ገትረህ ወደህን አስረህ ጆፌን ጠቅልለህ ነው። እኔ ከአንቺ ጋር ፒስ እንድትፈጥሩ እንደውም ደስ ብሎኝ ሳለ ወደ ሌላ ትሄዳለች እንደ ጭራሽ። ኧረ አባቴ እኔ ኧረ እረፉ አንዳንድ ወንዶች፣ የምሬን ነው። አሁን እኔ ላይ ድሮ የማውቀው ጀለስ ነው። ጀለስ ነበር በጣም የሚያስጠላኝ። እኔ ኪያ የሚባል ልጅ ኧረ እንዴት እንደሚያስጠላኝ እሱ የምሬ ነው። ወይም የሆነ ደፍተራ ደፍትሮታል ወይም የሆነ ድግምት አለው። የራሱ 2 ቁጥር አንድ ሴት አዎ የኔ ቆንጆ አዎ አስወንድ ዲሚታሽ ምናምን ያጠራል። ኪያ ነው ኪያ ያው እንዴት እንደሚያስጠላኝ ደግሞ በጣም ነው የሚያስቀኝ። ታምስቃለሁ በቃ ምንም ነገር አይናገርም እኮ ጀለቁማል። እኔ በጣም ነው የሚያስጠላኝ። በጣም ማለት ነው በጣም ነው የሚያስጠላኝ። በቃ እኔ ዝም ብሎ ቆይቷል መሰለኝ ልጁ ማለት ነው። አውቀዋለሁ መጀመሪያ እኛንን በቃ አለ አይደል የሆነ ቤት ነበረ እዛው ምናምን ከኔ ጋር በቃ ቁጭ ብሎ እኔ ሳገባ ሰላም ነው እንደሚ ምናምን የሚለኝ እኔ በጣም ነበር የሚወደኝ። ከዛ በኋላ እንደዚህ እንዳታቃስት እንለዋለን። ያቃስታል በቃ እዛው ነው። አረ በጣም ነው የሚያስቀኝ። በቃ እኔ ወደ እሱ ቤት ሲሄድ በቃ ሚት ነው የሚያደርገኝ። እሱ ታውቃለህ፣ በጣም ስቃለሁ ምናምን በቃ ሚት ያደርገኝ ይላል። አሁን እዚህ እኛ ሁሌ ቶርድ ሰው አዘጋጅና ራይድ አዘጋጅተህ ቤቷን ገብቷል። ቤቷን ሁሉ በእኛኩት እሺ አለኝ። እነ ጃኮብ መተዋል፣ ተቀበሏት፣ በመኪና ገቡ። እሷም ዱር ያለች መሀል ላይ መሀል ላይ ስትደርስ ወርዳ ቀየረች መኪና። እነ ጃኮብ ተፋታ ማለት ነው። ቷት ራይዱ ተከተላት ራይዱ። ልክ ሲደርስ ቤቱ ላይ ሎኬሽን ላከለት። እኔ ሀገር ገባሁኝና በዛ ሎኬሽን የማዘራሱ ማቀለው ገብቷል። ሳይ ኮንዶሚኒየም ነው ገብቷል። እዛ ኮንዶሚኒየም ሲሄድ ሮዲ ታች ሆና ከወይዘሮ ማዘሯ ጋር ፀሐይ የሞቀች አላገኛትም። እንዴት ደስ እንዳለኝ ነፂ ወላሂ ፎቶ ላይ አነሳኋት። ምን አልኳት? ምንም ለመሰለ ጊዜዋን ከማዘሯ ጋር ያጠፋች ነው ገብቷል። አልናገራትም ብዬ ተመለስኩኝ። እዚህ ነበር ካርሊ ያኔ። አዎ ኢሞ ላይ ሳገባ ድጋሚ ሳውዲ ስትሄድ ኮሮ ስትል ወይዘሮ ለምለምን ሰላም ላችኋለሁ እንደዚህ በተጀመረ ነው ብለው እሺ ምን አችኝ ከነ ቢልዲንጉ ከነ ቦታው ስነግራት አንተ ባትፈልገኝ አችኝ
የሚፈልገኝ ሰው ብዙ ነው ተዋለችኝ። አታውራ እንደዚህ። ሮዲ በእናትህ ድምቀት ነበረች እኮ እሷ ጠፋች። አክባሪያችን ናት እሷ ምርጥ ልጅ። አሁንም አግብታ ምናምን ይሄኔ ታሪክ ውስጥ ናት። አሊኮ ይኸውልህ ወይ የኔን ስም ሴቭ ያደረገችው በምን መሰለህ? በወንድ ነው። በሴት ገብቶሃል? በቺክ ባሏ ሲበረብር ቁጥሯን ያገኝልሃል። በዛ ስም ኢሞ ሲገባ የሚለው ኩሩ ዝንጀሮ ነው። ገብቶሃል? ያን ቁጥር እኮ ያደርግና ይደውልልሃል። ማን ያላነሳውም ተንቼ ነበር ስንሰማ ማን ስል ቺኮች ደውሎ ነበር። ማን ቺኮች? ኩሩ ሲለኝ ገብቶሃል? እኔ ማሰበው ኩሩ የሚለኝ ሰው የኢሞ ሰው ነው። ገብቶሃል? ቺኮች ናቸው ብዬ ጓልኩበት። ስድብ ጀመርኩኝ። እሱ ማለት ነው ላገናኝ በቃ ብሎ ማንም ቢያገኝ ጥሩ ነው። ሮዲኝ በወንድ ልጅ አምላክ ላይ ታውቃለህ፣ ከሮዲ ጋር ጸበኛ ነኝ። ገብቶሃል? በወንድ ልጅ አምላክ ይያለው በእናትህ ሞት እንደው ፈጣሪ ካለ የምታምነው አምላክ ሮዲ ምን ነበረች አልገባኝም። አንተ ወንድ ልጅ ነህ አለኝ። ያገባሃት ሚስትህ ድሮ መጥፎ ባህሪ አውጥታት ዋጋ ከፍለህላት ከዛ ላይ ካልወጣች እኔ ቦታ ብትሆን ምን ይሰማሃል? ያንተ ሰም እንደዚህ ብታገኘው አለኝ። ሰማኔ ያረጋታለሁ እንደዚህ ያረጋታለሁ ብዬ ብናገር የሚበላሸው ላይፏ ነው። ገብቷል? ሪል ላይፍ ነው የሚበላሸው። ብሩ አልኩት እኔ አልዋሸም አልኩት። ሪል ላይፍ ስላወራኝ ከሮዲ ጋር በአካል አንታወቅም፣ ድምጿ ውጭ አላቃትም። አንድ ጊዜ ብቻ ኤርፖርት ላይ አየኋት። ከዛ ያለፈ እናቴ ትሙት ምንም የለም አልኩት። የት ያለው ምን አገኛለሁ? ሲጀመር የት ያለው ድረስ ልፋትን ማሰብ እኮ አንድ ቀን እግዚአብሔር ይኸውልህ ሰው ላይ እንደሚደረግ ከባዶ ተነስቶ የሚደረግ ግፍ እግዚአብሔርም ይገፍፋል። የእግዚአብሔር ግፍ ደግሞ በጣም ከባድ በቃ የሆነ ነገር ራሱ ቢያደርግ ማለት ነው ድንገራ እዛው ዋጋውን ይከፍለዋል ለራሱ አለ። ከዛ ውጪ ምን ባልየው ማን ነው ላገኝ አለኝ። እሺ አልኩት። የነ ሳር ቤት እኔ የምሰራው ሳር ቤት ነው አለኝ። ቀጠርኩት። መጣ። ማውራት ጀመርን ስለ ሮዲ ማለት ነው። ሊያስተፈተኝ በጣም ሞከረ። እኔ ምን ላስቸግር አልኩት። ሮዲ ናፍቃኛለች እንደትነት ስለማስባት ከሷ ጋር አንድ ቀን እንኳን በመጥፎ ቃል አውርቼ አላውቅም ከስድብ ውጪ። ቁጥሯን ስጠኝ አልኩት። ልደውልለት አልኩት። ደወልኩለት። አንቺ ባለጌ አልኳት። አገር ገብተሽ ሰላም አትይኝም ብዬ ማለት ነው። እያወሯት ኩሩ ምን አልኳለችኝ ለባለቤቴ ለመሰለ ኧረ ምንም አልኩትም ካልኩኝ ሰውዬው ሊደብር ነው። ገብቶሃል? ተረዳኝ። አንቺ አይገርምሽም ማፊ እኮ አገር ገብታለች አልኳት። ገብቶሃል? አና ማጉልቱሎ ወለሽ አልኳት በአረብኛ። ገብቶሃል? አለችኝ እና ቁጥሯን ጋማ ብዬ ቀላል ነው ቁጥሯ ገባ ናይና ይበዛበታል። ከሱ ጋር ስለየው ቁጥሯን ይዤ ነበር። ደወልኩላት። ገብቶሃል? ደወልኩላትና እኔ ምንም አላወራሁትም። እግዚአብሔር ይስጥኩሩ በአንተ የተነሳ እኮ 3 ቀን ጣልተናል። ቤት ውስጥ ራሱ ከባድ ጸባ ደርሰን ማዘራ ደርሷ ጉዳያችን። አንዳንዴ የሆነ ለሁሉ ነገር ገደብና ለከት ሊኖረው ይገባል። የሆነ ሰውን ተደብቀው አታመልጥም። ገብቶሃል? ይሞ ያገናኛል። ትወድቃለች። ባይሆን አጋጣሚ አንተ በተሽከረከርከው ልክ ነው ሰው የሚሽከረከር ኩሩ። ሰውን ልሽከርከር ካልክ እኮ በጣም አብሶ በዚህ ጊዜ ላይ ሰውን የሚንትል ኢንፎርሜሽን ጋዘር ማድረግ በጣም ቀላል ነገር ነው። ነፂው ለኔ እኮ አልኩ ኢሞ ላይ የነበረው ሰዎች በጸቡ ሰዓት ያለኝ መሳሪያ ተጠቀመው እናቴ ትሙት እስካሁን እንደዚህ አናወራም። ወይ እስካሁን ታስሬያለሁ። ገብቶሃል? ወይ ታስሬያለሁ ወይ ሰው ሞቷል። ወይ ታስሬያለሁ። አንተም ጥሩ አይመጣልህም እንጂ መታሰሩን ትቶ አንተም በላይፍም ደስተኛ አትሆንም። የሆነ ሰዓት ትልቁ ነገር እዚህ ምድር ላይ አንተ ፈጣሪ ሚስጥርን እንደጠበቀልህ የሰው ሚስጥር እንደመጠበቅ የሚያረካ ነገር አለ? ካለፈ ታውን ካለፈ በኋላ እመቤቴን ነው የምነግርህ። አንድ ሰው እንደፈለክ ማድረግ እየቻልክ ማለት ነው
በቃ ዋጥ አድርገህ ማለፍ ብቻ ነው የምታጣጥመው። ገብቷል? ዋጋህን እዚህ የምታውቀው ላይ እየተዳደብክ ሰዎች ራሱ ማለት ነው ከሚያደንቁ በላይ እኮ እያወቅህ የራስህን ዋጋን መጠበቅን የመሰለ ነገር ምን አለ? አሊኮ ሳቤላ እንትን ላይ ቴሌግራም ላይ ያወራነውን ነገር ስታመጣ ማለት ነው እኔ ጋር የሷ ነገር ያለው ነገር የሷ ላይፍ የሷ ልጅ የሷ ቤተሰብ የሷ ማንነት እኔ ጋር ያለው ትሞት ነበር። ወላሂ ላዚም ያልኩምልህ ወላሂ ላዚም ትሞት ነበር ነው። እሺ ቢያለፍት ለመሰለ እኔ ባረገው ላረገው ነበር ታውቃለህ። አዘጋጀሁትና ጥቅሜ ምንድን ነው? ገብቶሃል? ጥቅሜ ምንድን ነው? እኔ እዚህ ጋር ትርፌ ምንድን ነው? ይደብራል። የተበላሸው ስሜ ይታደሳል አይታደስም? ያ ቮይስ ይመለሳል አይመለስም? ገብቶሃል? አውጥተዋለች ገብቶሃል? አድርገዋለች አይታደስም? አሁን እሷ በጣም ሰው ልጅን ለመጣል ማትሄድበት ማትገባበት የማቆፍረው ጉድጓድ የለም። እንኳን ጉዳይ ያለውን ሰው አይደለም ምንም ፋይል የሌለበት ምንም እንትን የሌለበትን ሰው እንዴት የውሸት ፎልት ፋይንደር የውሸት ኬስ ፈልጋ እሷም በህይወቷ ደስተኛ ማርለች። ዛሬው ከጋ ስቅ ያወራለሁ ገብቶሃል? ያን ግን ማድረግ ሰው አልነበረም። ህልሜ ግን አያሳርፈኝም። ይደብረኛል ገብቶሃል?